በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደስታ። ከመጀመሪያም እግዚአብሔር ሰውን በደስታ እንዲኖር ፈጠረው። ስለዚህ እርሱ ሰውን በአትክልት ስፍራ ውስጥ ኤደን ገነት አስቀመጠው። ምቾት ያላቸውን ሀብቶች ሁሉ አቀረበለት። ለሰው ሁሉንም ነገሮች ፈጠረለት፤ ሰማይ፣ ብርሃን፣ ወንዞች፣ ፍሬያት፣ አበቦች ወዘተ። በዘላለማዊ መንግስት ሊገለጹ የማይችሉ ሌሎች ደስታዎችን አዘጋጀለት። ዓይን ያላየውን፣ ጆሮ ያልሰማውን፣ በሰውም ልብ ያልታሰበውን ደስታ አዘጋጀለት። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9። ከዚህ በላይ ሰውን በመሞቱ ከወዳጆቹ ከመላእክትና ከጻድቃን ነፍሳት ወደ ገነት አሻግሮታል። በዚህ ጊዜያዊ ሕይወት እንኳን እግዚአብሔር ለሰው ብዙ ደስታዎችን አዘጋጅቶ አቅርቦለታል። ለሰው በእያንዳንዱ ሳምንት ውስጥ እረፍት ሊወስድና ሊደሰትባቸው የሚችሉ ቀናትን ሰጥቶታል። በብሉይ ኪዳን እግዚአብሔር ለሰው ደስታ የሚውሉ የተቀደሱ በዓላትን ሰጥቶታል። ዘሌዋውያን ምዕራፍ 23። በአዲስ ኪዳንም ተመሳሳይ ነው። ሰውን የሰራው መልካም በሆነ ተግባሩ፣ ይኸውም ከፀሐይ በታች በሚደክምበት ድካሙ ደስ እንዲሰኝ ነው። እዚህ ላይ በእርካታና በደስታ መካከል ያለውን ልዩነት ለይተን እንመለከታለን። እርካታ በአብዛኛው ለስጋና ለስሜቶቹ የተገባ ነው። እውነተኛ ደስታ ግን ለመንፈስ የተገባ ነው። ሰው በመብላትና በመጠጣት ወይም ውብ የሆኑ ትዕይንት በማየት ወይም በመስማት እርካታ ሊሰማው ይችላል። እነዚህም ስሜታዊ እርካታዎች ናቸው። ነገር ግን መንፈሳዊ መዝሙር ወይም መንፈሳዊ ቃላትን በመስማት መንፈስ የራሱን ድርሻ ይወስዳል። እዚህ ላይ ደስታውም ደግሞ መንፈሳዊ ነው። ስለ ደስታ ስንናገር የመንፈስ ደስታ ማለታችን ነው። ለራስ የሚደረግ የደስታ አይነትም አለና እርሱም የውሸት ነው። ሐሰተኛ ደስታ በጠላት ውድቀት ወይም በእርሱ ላይ በደረሰበት ማንኛውም ክፉ ነገር መደሰት የውሸት ደስታ ምሳሌ ነው። ይህ በራስ ላይ የሚሰራ ኃጢአት ነው። ጠቢቡ ሰለሞን ጠላትህ ቢወድቅ ደስ አይበልህ ምሳሌ 24 ከቁጥር 17 ይለናል። ለኃጢአት መጋበዝን የሚያመለክት በኃጢአት የተሞላ ደስታ ነው። ይህም የፍቅር ተቃራኒ ነው። ሐዋርያው ፍቅር በደልን አይቆጥርም ብሏልና አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 6። ከትዕቢትና ራስን ማዕከል ከማድረግ ጋር የተቀላቀለ ደስታ የውሸት ደስታ አይነት ነው። ሰባውም ደቀ መዛሙርት በደስታ ተመልሶ ጌታ ሆይ አጋንንት እንኳ በስምህ ተገዝተውልናል አሉት። ጌታም በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ በማለት ገስጿቸዋል። ሉቃስ ምዕራፍ 10 ከቁጥር 17 እስከ 20። በልሳናት መናገር ሌላው ምሳሌ ነው። ይህም ደግሞ የውሸት ደስታ ነው። ምክንያቱም በእግዚአብሔር መንግሥት ከሚደረግ ደስታ ይልቅ ራስን ማዕከል ካደረገ ዕቅድና ተሰጥኦ ጋር ውህደት የፈጠረ ደስታ ነው። አንዳንድ ሰዎች በኃጢአት ይደሰታሉ። በዚህ ሁኔታ ደስታ በእነዚህ ሰዎች በኃጢአታቸው ላይ የተጨመረ ሌላ ኃጢአት ነው። ይህም ሐዋርያው ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው ሲል የገለጻቸውን ያሳስበናል። ሌሎች የተወሰኑት ደግሞ በቁሳዊ ነገሮች ይደሰታሉ። የጠፋው ልጅ በተመለሰ ጊዜ ያልተደሰተው ታላቅ ወንድሙ የእነዚህ ሰዎች ምሳሌ ነው። ይልቁንም ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳን አልሰጠኸኝም ሉቃስ ምዕራፍ 15 ከቁጥር 29 በማለት አባቱን ወቅሷል። ጠቦት በማግኘት የሚደሰት እንደዚህ አይነት ሰው በእርግጠኝነት የዘቀጠ መንፈሳዊነት ያለውና ምኞቱም ሁሉ ምድራዊ የሆኑ ናቸው። ጠቢቡ ሰለሞን ይህንን የደስታ አይነት በሕይወቱ አሳልፏል። ዓይኖቼንም ከፈለጉት ሁሉ አልከለከልኳቸውም ብሏል። ስለዚህ የጥበብ ቃሉን የደስታ ፍጻሜ ለቅሶ ነው። ልብ ለሌለው ሰው ስንፍናና ደስታ ናት። የጠቢባን ልብ የእውቀት ቃሉን ተናግሯል። በእርግጥም ይህንን ሁሉ ማለቱ የውሸት ደስታና ስህተት የሆነ የስሜቶችና የስጋ ጊዜያዊ ለቅሶ ወይም መንፈሳዊ ያልሆነ ደስታን ማለቱ ነው። ይህ ታዲያ መንፈሳዊ ደስታ ምንድን ነው ወደሚል ጥያቄ ያመጣናል። መንፈሳዊ ደስታ በጌታ በእርሱ ሕልውና
እና ጥበቃ ውስጥ በመሆን እና ከእርሱም ጋር በመገናኘት መደሰት ነው። ደቀ መዛሙርት ጌታን ባዩ ጊዜ ደስ አላቸው። እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም ብሏቸዋልና ዮሐንስ ምዕራፍ 16 ከቁጥር 22። በዚህ ደስታ ሐዋርያው ቅዱስ ጳውሎስ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። በጌታ መደሰት ማለት ስለ እግዚአብሔር መንግሥት እየነገራቸው ከደቀ መዛሙርቱ ጋር እንደነበረ ሁልጊዜ ከኛም ጋር እንደሆነ ሲሰማን ነው። ባንተ እና በሌሎች ሕይወት ውስጥ ባለው የእግዚአብሔር ሕልውና ተደስተሃልን? ደስታህ ከጌታ ጋር በመሆን ነው ወይስ በሌሎች ምክንያቶች? ድንግል ማርያም ይህንን በጌታ ያለ መንፈሳዊ ደስታ ታውቃለች። ይህንንም በመዝሙሯ ነፍሴ ጌታዬን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች ሉቃስ ምዕራፍ 1 ከቁጥር 47 ስትል ገልጸዋለች። አንተስ በድህነት ሥራ ይኸውም ላንተ ሲል ራሱን መስዋዕት ባደረገበት ካሳ ሐሴት አድርገሃል? ቤተ ክርስቲያን በየዕለቱ በስድስተኛው ሰዓት ጸሎቷ በዚህ የድህነት ሥራ መደሰት እንዳለብን ታሳስበናለች። ስለዚህም ኃጢአታችን ሁሉ በፋቀበት ባስወገደበት ካሳና ባጠበበበት ውድ ደሙ እንደሰታለን። ጌታ አምላካችን በደሙ ገዝቶናልና የእርሱ ሆነናልና ከእርሱም ጋር ታርቀናልና እንደሰታለን። የመንፈሳዊ ደስታ ሌላው ምሳሌ በንስሐና ኃጢአትን በማስወገድ የሚገኝ ደስታ ነው። ይህ የአንድ ሰው ተደጋጋሚ ከሆኑ ኃጢአቶች ወይም ተገዢ ከሆነበት መጥፎ ልማድ ነፃ የመውጣትና በንስሐና ድል የመንሳት ይቅርታንንም የማግኘት ደስታ ነው። ይህ ደስታ የጠፋው ልጅ ወደ ቤት አባቱ ቤት በመመለሱ የተደሰተው ደስታ ነው። ነቢዩ ዳዊት ምን እንዳለ ተመልከት። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርካቸውም አጥንቶቼ ደስ ይላቸዋል። ይልቁንም በረዥም ጊዜ በእርሱ ላይ ከሰለጠነበት መጥፎ ልማድ ወይም በተደጋጋሚ ንስሐ ከገባበትና ከተሸፈነበት ኃጢአት ነፃ የወጣ ሰው እንዴት በደስታ የተሞላ ነው! ከሱስ ነፃ የወጣ ከክፋት አስተሳሰቦችና ከተበከሉ ህልሞች የጸዳ ሰው እንዴት ደስተኛ ነው! ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።